የዛሬው መልእክት ሳሊህ ልጅ እያላችሁ፣ ሳሊህ እህት እያላችሁ፣ ሳሊህ ባል ሳይሆን ሳሊህ መኪናና ቤት ከሌለው አንድርም ለምትሉ እናትና አባቶች ይድረስ መልእክቴ። ያ አባቷ ቤት እያለች የሚረዝቃት አላህ ወላሂ አሁንም ቻይ ነው። ባሏ ቤት እያለች ሊረዝቃት ማለት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዓሊይን ሲድሩት የመህር እንኳ የለውም። ሱብሓነላህ ሳሊህ ከሆነ ችግር የለውም ብለው ለሱ የዳሩት ነው። እነ ሰዒድ ብን አልሙሰይብ እነ ዓብድላህ ብን ሙባረክ ሐታ ሰለፎች ሳሊህነቱን ካረጋገጡ ማለት መህሩንና ዱንያውን እነሱ ነበር የሚችሉ። እንደዚህ አይነት አባት አይደል ያጣን። በዚህ መሃል ደግሞ አላችሁ ምርጥ ሴቶች ሀብታም ቤት አንገባም ሳሊህ ከሆነ ዱንያ ባይኖረውም ችግር የለውም የምትሉ የአላህ ድንቅ ፍጥረታቶች አላህ እናንተን ከምኞታችሁ ጋር ያገናኛችሁ። በተለይ ይቺ ሐሳብ የኡማው ሐሳብ ትመስለኛለች። ሰው ኢንሻአላህ በደንብ ኡማው እንዲሰማው አድርጉልኝ፣ ሼር አድርጉት። ሰላም አለይኩም ወራህመቱላህ